በይ እስኪ ሁሉንም እቃዎች አስገቢ። ወይ ጊዜ አሁን ጠራራ ፀሐይ አልነበር? ምን እያደረክ ነው? ዝጋው እንጂ። ለምን? ዝናብ እየዘነበ አይደል? ልታቃጥለው ነው? አረ ምንም አይሆንም። እኔ ማውቀው፣ አንተ ዝጋው። አባታችሁ ሲመጣ የሚለብሱ አዘጋጂ። እሺ። ወይኔ ጉዴ! ምን እያደረክ ነው? ምን አደረኩ? ቆማጣ መሆን ፈልጋል እንዴ? ለምንድን ነው ቆማጣ መሆኑ? ቆይ ትምህርት ቤት ምን እየተማርክ ነው የምትመጣው? ዝናብ እየዘነበ አይደል እንዴ? አረ እማዬ እኮ ድሮ የቀረ ነገር ነው። ምን ፈረንጆች ዶፍ ዝናብ እየዘነበ በዛ ላይ በረዶ እየጣለ አይደል ቁጭ ብሎ ቲቪ እና ስልካቸው የሚጠቀሙት። የእነሱ መብራትና የኛ መብራት አይገናኝም። እንደውም ቆይ ቴሌቪዥኑ ዳንቴል ይልበስ። ሚጣ ዳንቴል አንቺ እስኪ ወዴት ነው? ስልኬን ልሰካው። አንተ ልጅ ድጋሜ ሕፃን ሆንክ እንዴ? አንተን ተው፣ ሃይ ረፍ ልበል። ታጋየናለህ። መሰካትም አይቻልም፣ መያዝም አትችልም። አስቀምጠው። ቆይ ለእኔ ብቻ ሲሆን ነው እንዴ? አንቺ ዝናብ ያከፋ እንጀራ እያሰፋሽ ራሱ አይደል እንዴ የምታወሪው? አባዬ ራሱ ሌሎ ስልኩ የሚጠቀመው እሱ የስራ ጉዳይ ሆኖበት ነዋ። አሃ የስራ ስልክ ሲሆን አይፈነዳም። እኔ እንግዲህ ተናገርኩ። በቀደም አንዱ ልጅ ይሄ ጆሮ ላይ የምትወጥፉት ነገር ምንድን ነው? ኤርፎን? አዎ እሱን ዝናብ እየዘነበ አድርጎ ነው ደንቆሮ የሆነው። አረ ኤርፎን እና ዝናብ ምንም አይገናኝም። ይገናኛል እንጂ አንዱ ራሱ ዝናብ እየዘነበ ሰዓቱን አድርገው ቆማጣ ሆኗል። አሁን ነው እንጂ እኮ ከትንሽ ጊዜ በፊት ውሃ ኃይል እያላት ገላችንን ስንታጠብ ራሱ ሁሉንም ነገር እንዘጋጋ ነበር።